እንደው በእመቤቴ ይዣቸዋለሁ፣ እንደው በምታምኑት በእግዚአብሔር ይዣቸዋለሁ። ኦርቶዶክሳውያን ለሚመለከታቸው የኦርቶዶክስ አባቶች አድርሱልኝ። እኔ በጣም ግራ እየተጋባው ያለሁት ምንድነው? አዲስ አስተምሮ ተፈጠረ ወይ ቤተክርስቲያናችን ውስጥ? ይሄ ቄስ ይታወቃል፣ ቄስ ይሁን ዲያቆን ይሁን እኔ አላውቅም። በጣም የተሳሳቱ የተምታቱ አስተምሮችን መድረክ ላይ ቆሞ እያስተማረ ነው። እኔ አሁን ምን ሲል ነው የሰማሁት? በቃ እግዚአብሔርን እንኳን ክዶ አንድ ሰው ቢሞት ስለ ድንግል ማርያም ካለ በቃ ይጸድቃል እያለ ያስተምራል። ይሄ ትምህርት ማለት ከቤተ ክርስቲያናችን አስተምሮ ጋር አይጣረስም ወይ? ምንድነው እየሆነ ያለው? ምንድነው እያስተማረብን ያለው? ምንድነው እየተዘራ ያለው? ቤተ ክርስቲያናችን እኮ በእግዚአብሔር ነው የምታመልከው። ቅዱሳንና ሰማዕትን ጻድቃን ሰማዕታትን እኮ አታመልክም። አሁን ይሄ ሰውዬ እየሰበከ ያለው እነዚህ ማለት ቅዱሳንና ጻድቃኖች እንዲመለኩ የሚያደርግ ነገር ነው። እንዴት ሰው እግዚአብሔርን ክዶ በድንግል ማርያም ሲያምን ይድናል እንዴ? መጽሐፍ ቅዱስ አይደለ እንዴ የምታስተምረን ቤተክርስቲያን? እኔ የተማርኩት ማለት ከተሳሳትኩ ታርሙኛላችሁ ወይ? እኔ የምከተላት ኦርቶዶክስ ልክ አይደለችም ማለት ነው። እኔ የተማርኩት አስተምሮ ጌታ ኢየሱስ ክርስቶስ በልጁ ያመነ የዘላለም ሕይወት አለው፣ ያላመነ ግን ይፈረድበታል ነው የሚለው። ጋይስ ክዶ ይድናል እየተባለ ለዚህ ትውልድ እንዴት ነው? ምን አይነት ትምህርት ነው የሚነዛው? ለምንድን ነው ዝም የምትሉት ጋይስ? እንዴ እናንተ ምን ነው ታድሶ ምናምን እያላችሁ ሲኖዶስ እየተቀመጣችሁ ስታወግዙ አልነበር እንዴ? ይሄ ሰውዬ በጣም ስህተት ነው የሚያስተምረው። ቤተክርስቲያን ልታስቆመው ይገባል። ምክንያቱም እልፍ ሰው ነው አሁን እሱን አምኖ የሚከተል እልፍ ሰው ነው። እግዚአብሔርን እኔ ግሸን ከሄድኩኝ በቃ የመንግስተ ሰማያትን ወርሳለሁ ያለች ምዕመን የሆነ ሰው አጋጥሞት ነግሮኛል። ይሄ ነገር የሚፈጠረው ደግሞ ከእንደነዚህ አይነት የስህተት አስተማሪዎች ነው። ያዙልን። እኔ ይቅርታ በጣም ነው የሚያናድደው ትምህርቱ። በአጠቃላይ ሰውም አሜን እያለ ይሰማል። እኔ ኖሚል እኮ ምዕመን አለመኖሩ ነው የሚገርመኝ። ወይ እንዴት አሜን ትላላችሁ? እንደዚህ አይነት የተሳሳተ ትምህርት ሲሰጣችሁ። እንደኛ የምናመልከው እግዚአብሔርን ነው እኮ። ድንግል ማርያም እኮ የእግዚአብሔር ልጅ የኢየሱስ ክርስቶስ እናት ናት። እኛ ያወቅናት የወደድናት አማላጅነቷን የተቀበልነው እኮ የጌታ እናት ስለሆነች ነው ጋይስ። እና ምን ማለት ነው? ምን አይነት ትምህርት ነው? ምን አይነት የተሳሳተ ትምህርት ነው እየተሰጠ ያለው? በዚህ ጉዳይ ላይ መልስ መስጠት የምትችሉ ክርስቲያኖችን መልስ ስጡበት።